ሰላም ተወዳጆች የጌታ የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። እንግዲህ ትምህርታችንን እንቀጥላለን። ዛሬ ስለ ሳሙኤል እድገት ነው የምንነጋገረው። ሳሙኤል ባላደገበት እውነት አልቀጠለም። ክብር ለእግዚአብሔር ይሁን። ምንድነው የሚለው መጽሐፍ ቅዱስ? አንደኛ ሳሙኤል ምዕራፍ 3 ቁጥር 19 ላይ ሳሙኤልም አደገ፣ እግዚአብሔርም ከእርሱ ጋር ነበረ፣ ከቃሉም አንዳች በምድር ላይ አይወድቅም ነበረ። እስራኤልም ሁሉ ከዳን እስከ ቤርሳቤ ድረስ ሳሙኤል ለእግዚአብሔር ነቢይ ይሆን ዘንድ የታመነ እንደሆነ አወቀ። እግዚአብሔርም ደግሞ በሴሎ ተገለጠ። እግዚአብሔርም በእግዚአብሔር ቃል ለሳሙኤል በሴሎ ይገለጥ ነበረ። የሳሙኤል ቃል ለእስራኤል ሁሉ ደረሰ እያለ ይናገራል። እግዚአብሔር የተመሰገነ ይሁን ለዘላለም። ክብር ለኢየሱስ ክርስቶስ ይሁን። እንግዲህ ሳሙኤልም አደገ የሚለን መልእክቱን ለኤሊ ካመጣ በኋላ ነው። ኤሊ እርሱ እግዚአብሔር ነው ደስ ያሰኘውን ያድርግ የሚል ምላሽ ከሰጠውም በኋላ ሳሙኤል አደገ እያለ ይነግረናል። አትሸሽገኝ፣ ብትሸሽገኝ እግዚአብሔር እንዲህ ያድርግብህ ይጨምርብህ ብሎ ነው እንዳይሸሽገው የጠየቀው። ከዛ በኋላ ትላንትና እንደተማማር ነው መልእክቱን ዘረገፈለት። ኤሊም ደግሞ እርሱ እግዚአብሔር ነው ደስ ያሰኘውን ያድርግ ብሎ በስንፍናው ለመቀጠል ወደደ። እንደዛም ሆኖ እዚህ ጋር ደግሞ ሳሙኤልም አደገ ይለናል። እግዚአብሔር የተመሰገነ ይሁን። እግዚአብሔርም ከእርሱ ጋር ነበረ፣ ከቃሉም አንዳች በምድር ላይ አይወድቅም ነበር ይላል። አይገርማችሁ? የመጨረሻው ሰው ኤሊ እንኳን እርሱ እግዚአብሔር ነው ደስ ያሰኘውን ያድርግ ብሎ የስንፍና መንገዱን ከቀጠለ በኋላ የሳሙኤል እድገት አላቆምም። ሳሙኤልም አደገ ብሎ ይነግረናል። እግዚአብሔር ከእርሱ ጋር ነበረ። እግዚአብሔር ስሙ ለዘላለም ይባረክ። ስለዚህ ሳሙኤል ባደገበት እውነት ቀጠለ ማለት ነው። ባላደገበት እውነት በኤሊ ልጆች መንገድ ሄዶ አልቀጠለም። የኤሊ ልጆች ሄዳችሁ ብትመለከቱ ከኤሊም ባሻገር የኤሊ ልጆች አንደኛ ሳሙኤል ምዕራፍ 2 ቁጥር 25 ላይ ምን ብሎ ይናገራል? እነርሱ ግን እግዚአብሔር ሊገላቸው ወዷልና የአባታቸውን ቃል አልሰሙም። ብላቴናውም ሳሙኤል እያደገ ሄደ፣ በእግዚአብሔርም በሰውም ፊት ሞገስ እያገኘ ሄደ ይላል። ሊገላቸው ስለወደደ የአባታቸውን ቃል አልሰሙም። እንደዛም ሆኖ እንኳን ነገር ግን የሳሙኤልን እድገት አልከለከሉም። ሳሙኤል ግን እያደገ ሄደ ይለናል። በእግዚአብሔርም በሰውም ፊት ሞገስ እያገኘ ሄደ ብሎ ይናገራል። እድገቱ የተወሰነበት ወይም ደግሞ የተከለከለበት አንድም ስፍራ አትመለከቱ። እንግዲህ ተመልከቱ፣ የኤሊ ልጆች እኮ ተግባር የሳሙኤልን እድገት የሚከለክል ነው። እስታክ አድርጎ እንዲቆም እነሱን እንኳን ባይመስል ይቆማል እድገቱ። ነገር ግን አልቆመም፣ እያደገ ሄደ ይላል። መልእክቱ ኤሊ ጋር ደርሶ ለኤሊ ከተነገረውም በኋላና ኤሊ ራሱን ውሳኔ ከወሰነም በኋላ ሳሙኤል አደገ ብሎ ይነግረናል። እግዚአብሔር የተመሰገነ ይሁን ለዘላለም። ስለዚህ ባደገበት እውነት ነው የቀጠለው ሳሙኤል። ያደገ ብቻ ሳይሆን ባደገበት እውነት ቀጠለ። በኤሊ መንገድ በኤሊ ባለው እድገትና መንገድ አልቀጠለም። በኤሊ ልጆች መንገድ አልቀጠለም። ባደገበት እውነት ጡት እስኪተው ድረስ በቤት ተቀምጦ ነበር። እናቱ አስቀምጣው ነበረ። እድገቱ ከቤት ነው የጀመረው ወዳጆቼ። እንደገና መቅደስ ውስጥ መጥቶ እግዚአብሔር ከተገናኘው በኋላ እያደገ ሞገስ እያገኘ ነው የሄደው። ስለዚህ ባደገበት እውነት ቀጠለ እንጂ ባላደገበት መንገድ አልሄደም ወዳጆቼ። እኔና እናንተም ባደግንበት እውነት እንቀጥላለን። ብዙ ነገር ብናይ ብንሰማ፣ አስነዋሪ ነገር ብንመለከት፣ ሰዎች የእግዚአብሔርን ቃል ባይሰሙ፣ ሰዎች ቢነወሩ፣ የተለያየ ነገር፣ እኔና እናንተ ግን ባደግንበት እውነት ነው የምንቀጥለው። እግዚአብሔር የተመሰገነ ይሁን። ሳሙኤልን ልዩ ያደረገው ነገር ባደገበት እውነት ቀጠለ። እግዚአብሔር የተመሰገነ ይሁን ለዘላለም። ክብር ለእግዚአብሔር ለአምላካችን ይሁን። ባደጋችሁበት እውነት ቀጥሉ ወዳጆቼ። ይሉንታ አያዛችሁ። ሰዎች በይሉንታ እነርሱን እንድትመስሉ ሊጋብዟችሁ ይችላል። እነርሱ ያደረጉትን እንድታደርጉ፣ የፈጸሙትን እንድትፈጽሙ። ለዚህ ነው ጳውሎስ ምን አለ ሲናገር ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 8 ላይ ለእውነት እንጂ አለ በእውነት ላይ ምንም ለማድረግ አንችልምና አለ። እግዚአብሔር የተመሰገነ። ስለ እውነት እንጂ በእውነት ላይ ምንም ለማድረግ አንችልም ወዳጆቼ። እግዚአብሔር የተባረከ።
እና ምን ማለት ነው? ለእውነት እንጂ በእውነት ላይ ምንም ለማድረግ አንችልም ማለት ባደግንበት እውነት እንቀጥላለን ነው። አናፈገፍግም፣ ወደኋላ አንልም ነው። እግዚአብሔር አምላክ የተባረከ የተመሰገነ ይሁን ለዘላለም። ምንም ለማድረግ አይቻልም። በእግዚአብሔር እውነት ላይ ምንም ኮምፕሮማይዝ ልናደርግ አንችልም፣ ልናሻሽል አንችልም፣ ሰውን መስለን ልንኖር አንችልም። ባደግንበት እውነት ነው ወዳጆቼ ሆይ የምንቀጥለው። እንደገናም ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 2 ላይ ምን ብሎ ይናገራል? እግዚአብሔር አምላክ ስሙ ለዘላለም ይባረክ። ምዕራፍ 4 ቁጥር 2 ላይ ምን ይላል? ነገር ግን የሚያሳፍረውን ስውርን ነገር ጥለናልና በተንኮል አንመላለስም፣ የእግዚአብሔርንም ቃል በውሸት አንቀላቅልም፣ እውነትን በመግለጥ ግን በእግዚአብሔር ፊት ለሰው ሕሊና ሁሉ ራሳችንን እናመሰግናለን ይላል። የእግዚአብሔርን ቃል በውሸት አንቀላቅልም፣ እውነትን በመግለጥ ግን በእግዚአብሔር ፊት ለሰው ሕሊና ሁሉ ራሳችንን እናመሰግናለን። እውነትን በመግለጥ ባደገበት እውነት የሚቀጥል ሰው እውነትን እየገለጠ የሚሄድ ነው። የሚያሳፍረውን ስውርን ነገር የጣለ ባላደገበት ነገር ቢሞት አይቀጥልም። እግዚአብሔር የተመሰገነን። አንቀጥልም። እድገት ቀላል ነገር አይደለም ወዳጆቼ፣ ክብር ለእግዚአብሔር ይሁን። እኔ አስታውሳለሁ ተሐድሶ በተጀመረበት ጊዜ ናዝሬት ላይ ዛሬ ሜሪላንድ ነው ያለው ፓስተር ዳንኤል አለማየሁ ይባላል። ያኔ በምስረታው ጊዜ መኮድ እየሰራ ስራ አስኪያጅ ሆኖ እየሰራ ነው ያገለግለው። በጣም የጽድቅ ጥማት ያለበት ጥማተኛ የሆነ ሰው ነው። የሚገርማችሁ ነገር እግዚአብሔር የተመሰገነ ይሁን እና ያኔ ወንድም ዳንኤል ተብሎ ነጠላ እየለበሰ ነው የሚያገለግለው እና የሰራተኛ ጉባኤ ሊቀመንበር ነው። እንደገና ወጣቱንም ደግሞ ሰንበት ተማሪውን ያገለግላል። በቤተ ክርስቲያንም አውደ ምሕረት እየተሰጠው የሚያገለግል ነው። ነገር ግን በቃ አንተ ምራን ብለው ሰራተኛ ጉባኤው በጣም ብዙ ነው እና ምራን ብለው እንትን ባሉት ጊዜ ሰንበት ተማሪውም አብሮ ተቀላቀለ እና ያን ጊዜ የሚገርማችሁ ነገር ነጠላ እየለበሰ ይዞት የሚመጣው መልእክት በጣም ኃይለኛ ነበረ። እግዚአብሔር የተመሰገነ ይሁን ለዘላለም። በጣም ኃይለኛ ጸልዮ ጾሞ አልቅሶ ነበር ይዞ የሚመጣውና ተከታታይ ለ2-3 ሳምንት የሚሆኑ መልእክቶችን ይዞ ይመጣልና እውነትን ነበር የሚነግረው። የሚገርማችሁ ነገር እውነትን ስለሚነግር ልክ ህዝቡ አጋንንት ሰው ይዞት እንደሚንደፋደፍ ህዝቡም ይገርማችኋል በቃ ግማሹ ያጦለውለው ነበር በዚህ እውነት ላይ እሱ በሚናገረው እውነት ላይ ግማሹ ይቆርጠዋል፣ ግማሹ ቮሚት ያደርገዋል። አኩተምትሞ ነው የሚሄደው። የሚገርማችሁ ከ3ኛው ቀን በኋላ ግን ተፈውሶ ይመጣል። እንዲህ ያለ የሚገርማችሁ ነገር እሱም በመንፈስ ቅዱስ ኃይል ሆኖ እውነትን እየነገረ ህዝቡም በቃ እያጥወለወለው ሆዱን እየቆረጠው እየታመመ እየተፈወሰ እየመጣ ጠነከራል። ክብር ለኢየሱስ ይሁን። ከዛ በኋላ ማን ይቻለው? ይገርማችኋል ሰራዊት ሆነ። አውትሪች የሚያደርገው ህዝቡ ነው፣ የሚጸልየው ህዝቡ ነው። አገልጋይና ህዝቡን መለየት አይቻልም። ከተማው ተተራመሰ። ክብር ለኢየሱስ ይሁን። አያችሁ፣ እኔ ይህንን ያነሳሁት የድሮ ነገር ላነሳ ፈልጌ ሳይሆን እግዚአብሔር በዚህ ሰው ምን ያህል እንደተጠቀመ ልነግራችሁ ነው። ባደገበት እውነት ስለቀጠለ ያ ጉባኤ የሚገርማችሁ ነገር እግዚአብሔር የተመሰገነ ሊቆም አልቻለም። ዛሬን አላውቅም እንጂ ሊቆም አልቻለም። ያን ጊዜ የሚገርማችሁ ሰንሰለት ይበጣስ ነበር፣ ቀንበር ይሰበር ነበር። ከተማው በኢየሱስ ተወረሰ። የሚገርማችሁ ነገር እግዚአብሔር የተባረከ። ባደግንበት እውነት መቀጠል እኮ ቀላል ነገር እንዳይመስላችሁ። ውሳኔ ያለበት ስለሆነ ኃይል አለው፣ ጉልበት አለው እና ወሳኝ ናቸው አገልጋዮች ልላችሁ ነው። ወሳኝ ናቸው። እውነትን የሚገልጡ እውነትን በመግለጥ ራሳችንን እናመሰግናለን። የእግዚአብሔርን ቃል በውሸት አንቀላቅልም፣ እውነትን በመግለጥ ግን በእግዚአብሔር ፊት ለሰው ሕሊና ራሳችንን እውነትን መግለጥ ቀላል አይደለም። ሰዎች ባደጉበት እውነት እንዲቀጥሉ ያበቃቸዋል፣ ያስችላቸዋል። ዛሬ ላይ ግን ስንመለከት በጣም አብዛኛው ሰው በጣም የሚገርማችሁ የአንቀልባ ኑሮ የለመደ ነው። እያባበላችሁ ሹሩሩ እያላችሁን አኑሩን የሚሉ ክርስቲያኖች አሉ። ዛሬ እውነትን አትንገሩ፣ እሹሩሩ በሉን፣ አይስክሪም አልሱ፣ የተለያየ ነገር አይደለም። ማደግ ከፈለግ እውነትን እየሰማህ ደግ። የተገለጠውን እውነት እየተቀበልክ ስትሄድ ጠንካራ ትሆናለህ። አለበለዚያ በቃ የተልፈሰፈሰ የአይስክሪም ክርስቲያን በቃ እሹሩሩ
ውሽሩሩ ሰሜን አሜሪካ በተለይ እንዲህ ነው።